ኢትዮጵያ ምናልባት ቅድም ወንድማችን የወረደው ኢትዮጵያ በአሁኑ ሰዓት ከአፍሪካ ላይ 7ኛ ናት። በድሬ ኢህአዴግ ጊዜ ኢትዮጵያ 3ኛ ነበረች ከአፍሪካ ላይ በሚሊተሪ ከግብፅና ከአልጄሪያ ቀጥሎ 3ኛ የሚሊተሪ ፓወር ሀገር የነበራት ናት። ዛሬ በ7 ዓመት ውስጥ አስቆልቁለን ገንዘባችን ከ25 ብር 170 ብር ምንዛሬ ገብቶ ከ3ኛ ደረጃ 7ኛ ደረጃ የገባንበት ነው። ይሄ አገዛዝ ይሄ የፖለቲካ ስብስብ የኢትዮጵያ ናሽናል ኢንተረስት ሊያስጠብቅ አይችልም። ከዛ ቆየ ነው እንጂ ኢትዮጵያዊነቴን አሳልፌ ሰጥቼ አይደለም። ግን ያለው ስብስብ ኢትዮጵያን አያውቃትም። ያለው ስብስብ ኦሮሞነቱን አስቀድሞ ኢትዮጵያን ዝቅ አድርጎ የነበረ የፖለቲካ ስብስብ ነው። ይሄን ስብስብ የኢትዮጵያን ጥቅም ያስጠብቃል ካልከ ነው ይሄ ስብስብ የኢትዮጵያን በኢትዮጵያ ሕዝብና በኢትዮጵያ ደም የነ ኢራንን የነ ዩናይትድ አረብ ኤሚሬትን ጥቅም አሳልፎ ለመስጠቱ። ለዚህ ነው ለወገኔ ለኢትዮጵያ ለዩናይትድ አረብ ኤሚሬት ለቀይ ባህር ላላት ፍላጎት ለኢራኖች ላላቸው የቀይ ባህር ፍላጎት ለምንድን ነው ኢትዮጵያ ወገኔ ወንድም የሚሞቱ ሄዱ? ይሄ ለኢትዮጵያኖች እኮ አይደለም። ኢትዮጵያ በድህነቱ ዝቅት ውስጥ ያለን ብድር እየጠበቅን የዓለም አቀፍ ሄደም እኮ እንዲያደርግ ነው። አሁን ፖይንት መሰለ ትክክል ራይት ኤግዛክትሊ። እሱ ብቻ አይደለም እኮ ወደ ኖርዝ አፍሪካ ሄደ እኮ ሊቢያ ላይም እኮ ለህልውና ያሰገኛል ብለህ እኮ ማሞር ጋዳፊን እኮ አስወግዳል እኮ። እሱ አይደለም አሁን ፖይንቴ። ይሄንን ይዘህ መተህ ወደ ኢትዮጵያ ደግሞና የባህር በር ጉዳይ የገዢው ፓርቲ ጉዳይ ነው ወይስ የኢትዮጵያ የናሽናል ሴኩሪቲ ጉዳይ ነው ብለህ ነው የምታምነው? የዩናይትድ አረብ ኤሚሬት እና የኢራን ጉዳይ ነው። የዩናይትድ አረብ ኤሚሬት እና የኢራን ጉዳይ ነው። ጥያቄ በደንብ ዲፕ ስለምናውቀው ነው። የአብይ አህመድ ጥያቄ አይደለም። አንተ እንደ አንድ ኢትዮጵያዊ ላንድ ሎክድ ወይም ደግሞ የላንድ ሎክድ ሀገር ተወላጅ መሆን ወይም ደግሞ ኢትዮጵያዊ ስትሆን የባህር በር አልባ መሆን አያሳስብም? የባህር አልባ መሆኔን ሊያሳስበኝ የሚችለው ባህር ወደብ ሊኖረኝ የሚችለው ዓለም አቀፍን ሕግና ድንጋጌ ባከበረ ሁኔታ ነው እንጂ የሰው ሀገር ሉዓላዊነት ጥሼ ወይ ሰብሬ ገብቼ አይደለም። እሺ እንዴት ነው የምትወስደው? እንዴት ነው እሱ የምታሳከው? አካሄዳለ ማህመድ ነገራችን አሁን የተናገረው ንግግር ትልቅ ወንጀል ነው። ቆይ እሱን እንመጣበታለን። እሺ ነው አይደለም? ክላሪፋይ አድርጎ መሄድ አለበት። ቆይ ቢውት አድርግ። ኖ እኔ ካንተ ጥያቄ የምቀበለው እንጂ ቴዲ ነኝ። ከሱ ጥያቄ አልቀበልም። አካሄዱን ነው የምናገረው። አካሄዱን ነው። አካሄዱ ላይ ችግር ካለበት እኮ አካሄዱ ላይ ችግሩ የኢትዮጵያ ናሽናል ኢንተረስት የዩናይትድ አረብ ኤሚሬት እና የኢራን ፕሮግራም ነው ብሎ መረጃ ላይ ነው እያለ ያለው። ይሄ ማለት አሁን ባለው ቆይ ልጨርስ። አሁን ባለው ጂኦፖለቲካል ተርሞይል ኢትስ ዳይሬክትሊ ኢትዮጵያኖችን ምን እያደረገ ነው? ፕሪሴቲንግ ነው። በነገራችን እናውቃለን ምን እየታሰበ እንደሆነ። ይሄንን ኢትዮጵያዊ ነኝ ብሎ ደሙን የሚሰጥ ደሙ የሚፈላ ሰው እኒህን ንግግሮች እንደ ተራይቶ የሚሄድ ከሆነ there is something ማለት ነው ያልተረዳ ነው ነገር። ኦኬ አሁን ዳኒ በሆነ ማዕቀፍ ውስጥ ያለ ልጅ ነው። እሱ የሚደግፍበት የፋኖ አደረጃጀት ሊኖር ይችላል። እንደ ግለሰቡ ነው የሚያወራው ነገር ሊኖር ይችላል። ልብና ኩላሊት መመርመር አንችልም። የሰውን ኢንቴንት መመርመር ከባድ ነው በጣም። አሁን የምጠይቀው ጥያቄ እና አንድ ኢትዮጵያዊ እንውሰደውና ዳኒ የባህር በር ልናገኝ የምንችለው እንዴት ነው? በመጀመሪያ ደረጃ የባህር በር ያስፈልገናል ብለህ ታስባለህ? ጥያቄውን አስተካክለው። የባህር በር ያስፈልገናል ወይስ መጠቀም አለብን ኦን ማድረግ አለብን የሚለውን አስተካክለኛ። አሁን ላንድ ሎክድ ነን። የባህር በር ኦፍኮርስ እንደ ጅቡቲ እንደምንጠቀመው ያስፈልገናል። ሌላም ተጨማሪ ለምን ሀገሪቷ ትልቅ ሀገር ናት። አንተ እንደ አንድ ኢትዮጵያዊ መንገድ ላይ ስትራመድ ሀገር የባህር በር የላትም። ይሄ ያሳስባል ብዬ ተስፋ ላድርግና እንዴት ነው እቺ ሀገር የባህር በር ሊኖራት የሚችለው ብለህ ታስባለህ? እስኪ ንገረኝ። የባህር በር ሊኖራት የሚችለው እኮ ደገምኩልህ እኮ ቴዲ እኮ ልክ ሌሎች ሀገሮች ላንድ ሎክድ የሆኑ ሀገራቶች ዓለም አቀፍና ሕግንና መርን ተከትለው ከጅቡቲ ጋር ለምሳሌ ዓለም አቀፍና ሕግን መርን ተከትለን ነው ከጅቡቲ ሬድሲ ላይ አክሰስ ያለ ኤርትራ መንግስት ጋር ጅቡቲ ልመልስልህ ቴዲ እያቋረጥከኝ ልመልስልህ። ጅቡቲ መሐመድ ጌሌ እኮ ተናገሩ የታጁራ ወደቡን ውሰዱት፣ ነገር ግን ኤክሰፕት ለሚሊተሪ ቤዝ ከዛ ውጭ መጠቀም ትችላላችሁ አሉ። ሚሊተሪ ግን ቤዛችንን እዛ እናደርጋለን ካላችሁ አነስማማም አሉ። አሁን የኢትዮጵያ መንግስት እየጠየቀ ያለው የባህር በር ሸቀጥ ለማስገባትና ለማስወጣት አይደለም። የባህር በር የምፈልገው ለናሽናል ሴኪሪቲ ነው። የሚያሰጉን ብዙ ነገሮች ስላሉ ባህሩ አካባቢ ምን ተደረገ እንዳለ ስለምንፈልግ ወታደራዊ ቤዝ እንዲኖረን እንፈልጋለን ነው እያለ ያለው። ይሄን እንዴት አለ? ኦኬ እሺ፣ በጣም ጥሩ። ይሄ አሁን ትክክለኛ መጣልኝ። አሁን
አሁን የጅቡቲ መንግስት እንግዲህ እንደዚህ ብሎ መልእክት ያስተላልፍ ሲጀመር ይሄ የጅቡቲ መንግስትን ፍላጎትም አይደለም። ለምሳሌ የጅቡቲ መንግስት ቀጥታ ያስተላለፈልህ በጅቡቲ ወደብ ላይ ያሉት አያሌት ሀገራቶች ኢትዮጵያን እዛ ቦታ ላይ ማየት አይፈልጉም ሲምፕሊ። ስለዚህ ጅቡቲ ደግሞ ሚሽነሪ ናቸው። ጅቡቲ ደግሞ ወደባቸውን ያከራያሉ። እነሱ ወደባቸውን የተከራዩትን ትላልቅ ሀያላትን ሀገራቶች የእነሱን ኢንተረስት ስለሚጠብቁ ከነሱ ወደቡን ከያዙት ሀያላቶች ውጭ ጥቅም ስለሚነካ ስለሚችል መጥቶ ነው ኢትዮጵያ በዚህ ጉዳይ ላይ እንስማማ አንችልም ማለት ነው። ኢትዮጵያን የቀይ ባህር ላይ አክሴስ ሊከለክላት የሚችለው አሁን አንተ እንዳልከው በሚሊተሪ ቤዝ ከመጣን ማለት ነው። በሚሊተሪ ቤዝ ከመጣንና ወይ ደግሞ የሰው ሀገር ሉዓላዊነት ከመደፍረት ውጭ ወጥተን ኢትዮጵያ ሚሊተሪ ቤዝ ያስፈልጋታል ቀይ ባህር ላይ ካልከኝ የስ ያስፈልጋታል፣ ቢኖራት ደስ ይለኛል። ግን ሪማርክ ማድረግበት የኢትዮጵያ ሚሊተሪ ቤዝ መገንባት ያለበት በሰው ሀገር ሉዓላዊነት ደፍራ አይደለም። አሁን ለምሳሌ ላንሳለን። አሜሪካኖች፣ ራሽያኖች፣ ቻይናዎች ቀይ ባህር ላይ ሚሊተሪ ቤዝ አላቸው። ቀይ ባህር ላይ ሚሊተሪ ቤዝ አላቸው ማለት ቀይ ባህርን ኦን ያደርጉታል ማለት አይደለም። ወይ ጅቡቲን ኦን ያደርጓታል ማለት አይደለም። ወይ ኤርትራን ኦን ያደርጓታል ማለት አይደለም። ስለዚህ የኢትዮጵያ መንግስት ቀይ ባህር ላይ የራሱ ሚሊተሪ ቤዝ ማቋቋም ከፈለገ አቅሙና ፋይናንሱ ካለው ብርታቱ ጉልበቱ ካለው ከኤርትራ መንግስት ጋር ሰጣ ገባ መግባት አይጠበቅበትም። ከጅቡቲ መንግስት ሰጣ መግባት አይጠበቅበትም። ልክ እንተላለቀው ሀያላቶቹ ገብቶ ሄዶ መብቱን ማስከበር የሚችለው ከሀያላቶቹ ጋር ነው። እንዴት? ለምሳሌ አልኩ እኮ ልድገምልህ። ለምሳሌ አልኩ ቴዲ እነ ቻይና እነ ራሽያ እነ አሜሪካ ጅቡቲ ላይ ሚሊተሪ ቤዝ አላቸው። ሚሊተሪ ቤዝ አላቸው ማለት ጅቡቲን ኦና ያደረጓትም ሚሊተሪ ቤዝ አላቸው። ቴዲ እያቋረጥከኝ አንድ ያልገባህ ቆይ ላስተካክል። አሁን አንተ አንድ ያልገባህ ነገር በዩናይትድ ስቴትስ እና በጅቡቲ መካከል ብዙ ሺህ ማይልስ ርቀት አለ። ኦኬ ጅቡቲ ላይ የሚፈጠረው ማንኛውም ነገር ለአሜሪካ ዳይሬክት ትሬት አይደለም። ጅቡቲ ላይ የሚፈጠረው ቦምብ ቢፈነዳ ለቻይና ቀጥተኛ ትሬት የለውም። ኤርትራ ውስጥ የሚፈጠረው ነገር ግን ለኢትዮጵያ ቀጥታ ትሬት ነው። ቢኮዝ ድንበር ሼር እናደርጋለን። አሜሪካ ብዙ ሺህ ማይልስ ርቃ መታ ነው እዚህ ጋር ቀጠናውን ለመቆጣጠር ለመሰለል ነው። ይሄ ተጉዛ መታ ነው በትክክል እንጂ ዌስተርን ሄmisፌር ላይ ብትሄድ ፈቃድም አትጠይቅህም። ቢኮዝ ደሞኖሮ ዶክትሪን የሚባል አላቸው። እናቱ የወለደችው ማንኛውም እኔ ነኝ የፈረጠምኩ የሚል አገር ዌስተርን ሄmisፌር ላይ መጥቶ ወታደራዊ ስምምነት ሊያደርግ አይችልም። ሜክሲኮ፣ ኩባ፣ ካናዳ አካባቢ ማለት ነው። በትክክል እዚህ አካባቢ የሚደረገው ማንኛውም እንቅስቃሴ ለአሜሪካ ቀጥተኛ ትሬት ነው። ራሽያ ዩክሬን ላይ እናቱ የወለደችው መጥቶ ለራሽያ ስጋት የሆነ ነገር ሊያደርግ አይችልም። ቻይና ታይዋን ላይ እናቱ የወለደችው ሰው መጥቶ ከታይዋን ጋር ወታደራዊ ስምምነት ወይም ደግሞ ሌላ ነገር ሊያደርግ አይችልም። ቢኮዝ ታይዋን ላይ የሚሆነው ነገር በሙሉ ቻይና ስለሚመለከታት ማለት ነው። አሁን ኢትዮጵያ ጋር ኢትዮጵያ የባህር በር የሚያስፈልጋት 60 ኪሎ ሜትር ነው ከቀይ ባህር የራከው። ግብፅ ታሪካዊ ጠላት በዛ በኩል መታመል ልታደርግ እንደምትችል አታውቅም። ስለዚህ ለሸቀጥ ለማስገባት ለማስወጣት ሳይሆን አንተ የምትደግፈው ፋኖ ነገ ስልጣን ላይ ቢወጣ ደፍኔትሊ የባህር በር አካባቢ ጋር መቅረብ አለብን እና ይሄን እንዴት ነው የምታሳካው? የኔ ጥያቄ። በጣም ጥሩ፣ በጣም ቴንኪው። ለምሳሌ አሁን እንግዲህ ጥሩ ጥያቄ፣ አሁን ጥሩ ፖይንቶችን ሳስቀመጥክልኝ ተረድቻቸዋለሁ ማለት ነው። አሁን እንግዲህ ቅድም እንደተናገርኩት ነው የኢትዮጵያ መንግስትም ሆነ አሁን ያለው በሶኮርት መንግስት ነኝ የሚለው 4 ኪሎ የተቀመጠው መንግስት ወይ ደግሞ ቀጣይ መንግስት የሚመጣው መንግስት እንዴት ብሎ ቀይ ባህር ላይ ሊያስከብር ይችላል? አሁን የዚህ መንግስት እኮ ችግሩ እኮ በቀይ ባህር ላይ ሚሊተሪ ቤዝ አቋቁማለሁ ማለት እኮ እንደ ሀገር ከወሰድከው እኮ ጥያቄ እኮ ችግር የለም። አካሄዱ ላይ እኮ ነው ችግር እያነሳ ያለው። አካሄዱ ላይ ችግር እያነሳ ያለው እንዴት ነው? እኔ ሚሊተሪ ቤዝ ላቋቁም የምችለው ኤርትራ የምትባል ሀገር የራሷ ሉዓላዊ ግዛት ያለችን ሀገር አሰብ የሚባሉ ቀጠና ወርሬ ነው ማቋቁመው ስትል ይሄ ከሌላ ሰው ሀገር ናሽናል ኢንተረስት ጋርና ከሰው ሀገር ጋር ትጋጫለ። ከሶማሌ ጋር ልክ እንደተጋጨ ነው፣ ከጅቡቲ ጋር እንደተጋጨ ነው። አንድ ሀገር ኢትዮጵያ ላይ ስልጣን ላይ ያለው የሚለው መንግስት ሌሎች ሀገራቶች እንግዲህ ቅድም እንደተናገርከው ከሌላ አካባቢ 3000-2000 ማይል የላቁ ሀገራቶች መጥቶ ሚሊተሪ ቤዛቸውን የገነቡት በመሰረታዊ ሁኔታ ፋይናንሻሊ እና ኢኮኖሚካሊ ስቴብል እና ጠንካራ ስለሆኑ ነው። ገንዘብ ከፍለው ነው፣ በጉልበታቸው አይደለም ጅቡቲ ላይ የተቀመጡ። ጅቡቲ ለአሜሪካም ለሩሲያም ለቻይናም አጠቃላይ ለባህረ ሰላጤውና ለሀያላቶች ኮንትራ ስትሰጥና
ኦኬ ኮንትራት ስትሰጥና ሚሊተሪ ካምፕ እንዳቋቁሙ ስታደርጋቸው ከፍለው ኮንትራት ይዘውት ነው። እኛ ግን እዚህ ጋር ግን ለኤርትራ መንግስት ግን እንክፈልህና ኮንትራት እንያዘውና ከሌሎቹ ሀገር ጋር እንደሚደረገው ስምምነት ተስማምተን እኛም የራሳችን ሚሊተሪ ቤዝ አቋቁመን እኛም የእናንተን ህሉና እናስጠብቅ እናንተም የኛን ህሉና ጠብቁልን የሚል ፕሮፖዛል አልቀረበም። አንድ ቴዲ ልጨርስ ላይ ያቆረጥከኝ እኮ ቴዲ አድበስበሰን እንዳንዳ ልጨርሰው አንድ ቴዲ ልጠፋኛል አለበለዚያ ልጨርሰው ቴዲ ወደ እንትኑን አለኝ አሁን ይኸውልህ የኤርትራ ወደ ሰው እየመጣሁልህ እኮ ነው ቴዲ ከሆነ እያቋረጥከኝ እኮ ነው። ስለዚህ የኢትዮጵያ መንግስት እዛ ጋር መጥቶ ለኤርትራ መንግስት ልክ እንደ ጅቡቲ ሌሎቹ ሀገራቶች ላይ እንዳላቸው ሚሊተሪ ቤዝ ፕሮፖዛል ዶኩሜንት ነው ማቅረብ ያለበት። እኛ የራሳችን ሚሊተሪ ቤዝ እንገነባለን። በዚህ ሚሊተሪ ቤዝ ስንገባ የእናንተን ክብር እናስጠብቃለን፣ እናንተም እኛ ክብር እናስጠብቃለን ነው እንጂ በማን አለብኝ ስሜት ተነሳስተን ልክ እንደ ኢትዮጵያ መከላከያ ሚኒስቴር ወጣ ምን ኤርትራ የምትባል አገር የለችም ወይ ደግሞ አብን የሚባለው ፓርቲ የመንግስት አካል የሆነው ኤርትራ የምትባል ሀገር አልተመሰረተችም ብለህ በነጠኝነትና በጽንፈኝነት ስትሄድ የትኛውም ሀገር ሊያስተናግድ አይችልም። ስለዚህ የተደረገበት ጥያቄው መንገዱ ይሄ ትክክል አይደለም፣ መርን የጣሰ ነው እንጂ የኢትዮጵያ መንግስት ወይ እኛ ለምሳሌ እኔ ፋኖ ወደ ስልጣን ላይ ቢመጣ መርን ተከትለን የምንሄደው በመጀመሪያ ውስጥ አንድነታችንን አንድ አድርገን በሀገሪቱ ውስጥ ያለን ችግራችንን ፈተን ናሽናል ቢልድ ትራስት አድርገን ከመላ ኢትዮጵያ ወንድማማቾች ጋር ተተማምነን ያለንን ቀዳዳ በሙሉ ደፍነን ኢኮኖሚካሊ ስቴብል ሆነን ነው ወደ ቀጠናው ልንወጣ የምንችለው እንጂ 30 ቢሊዮን ዶላር እርዳታ ተሸክመን በቀን አንድ የሚበላ ህብረተሰብ ይዘን ከሚሊዮን የሚቆጠር ህብረተሰብ በድህነት እያለቀና በጦርነት ያለቀ ማህበረሰብ ይዘን ላማለኝ በሰማ ቤት ልንመኝ አንችልም። ስጠቀልለው ቴዲ አጠቃላይ እነዚህን ሁሉ ነገሮች ከደፋፈንን በኋላ ሌሎቹም ሀያላቶቹም እንደሚያደርጉ መርን ጠብቀን የጎረቤቶቻችን ሉዓላዊነት ክብር በማይነካ ሁኔታ የራሳችን ኢንተረስት በማናስጎዳበት ሁኔታ በዓለም አቀፍና መርህ ድንጋጌ ተከትለን የሚከፈልብንን ገንዘብም ሆነ ስምነትም ከፍለን ልክ ሀያላቶቹን አሁን አሜሪካ እነ ጃፓን እነ ራሽያ ጅቡቲ ምን አንድ ልጨርሰው ቴዲ እና አሜሪካ አንድ ልጨርሰው እነ ፈረንሳይና እነ አሜሪካ እነ እንግሊዝ ጅቡቲ ላይ እኮ ሚሊተሪ ቤዝ ይዙና እኮ ሲከፍሉት እኮ ስለፈሯት እኮ አይደለም ጅቡቲ መርን መከተል ስላለባቸው ነው። ኦኬ መርን መከተል ስላለባቸው እንጂ አሜሪካኖች የከፈሉት በጉልበት ሊያዙ ቢሉማ ጅቡቲ እኮ የአንድ ደቂቃ ቤት ስራ ናት። እኛ ግን ምኑን ከምኑ እንደምታገናኝ የራሱ ሊገባኝ አልቻለም። እሱ ይኸውልህ ቴዲ ይኸውልህ ቴዲ አንዴ አድምጠኝ፣ በመድኃኒዓለም አንዴ አድምጠኝ። ስጠይቅህ ገብቶኛል ትለኛለህ። ከዛ ጥያቄውን አፈር ከድሜ ታበለዋለህ። ለምን ነው አፈር ከድሜ የማበላው? የጠየቅኩህ ምን አፈር ከድሜ በላል ላንተ? ቆይ ጥያቄውን ስማኝ በደንብ ዳኒ። እሺ ዳኒ አፈር ሰውን ስማኝ። እሺ ልስማተኝ። አሁን ሁለት አይነት መንገድ ነው የሚይዘው። ወይ አውቀህ ነው ጥያቄውን አፈር ከድሜ እያበላ ያለኸው ለማምለጥ ፐርፐዝሊ፣ ወይም ደግሞ አጠያቂ አልገባህም። አጠያቂ አልገባኝም ቴዲ ልበልህ። ቅድም እኮ የሚገርም ጥያቄ አልከኝ እኮ ጠየቀኝ እኮ እናንተ ብትመጡ እንዴት ብላችሁ ነው ሚሊተሪ ቤዝ የምትይዙት እኮ አልከኝ እኮ ቴዲ። መለስኩልህ እኔም እኮ የመጨረሻ ቀለል አድርጌ ልጠይቅህ። እሺ ኤርትራም ጅቡቲም የባህር በር እንድትጠቀም አልከለከሉም። በትክክል ድሮም ፈቅደውልሃል። ኤክሰፕት ከአንድ ነገር በቀር ወታደራዊ ቤዝ ግን ሊኖር አይገባም። በጣም ጥሩ። የኢትዮጵያ መንግስት ደግሞ ሸቀጥ ለማስገባት ለማስወጣት ብቻ ሳይሆን ሚሊተሪ ቤዝ እንዲኖረኝ ይፈልጋለሁ ነው እያለ ያለው። እሺ ሁለት ጥያቄ ነው፣ ሁለት መልስ ልስጠጠር አድርጌ። ቻይና አሜሪካ ካልከኝ እንዳልኩ ቅድም ረጅም ርቀት ተጉዘው ነው የመጡ ናቸው እነሱ። በቃ ችግር የለም። በጣም ሲምፕል ጥያቄ አጠር አድርጌ ሁለት ጥያቄ ነው የጠየቀኝ ቴዲ። የመጀመሪያው ጥያቄ ኤርትራና ጅቡቲ ጎረቤት፣ እኔ በሁለት ነው የምከፍለው። እሺ በአንድ ኤርትራና ጅቡቲ ሁሉ ነገር ይፈቅዱልሃል ሸቀጥ እንድታረግ፣ ግን ሚሊተሪ ቤዝ እንድታቋቁም ግን አይፈቅዱልህም ነው የመጀመሪያ ጥያቄ። አንተ ጥያቄ አይደል እንዴ? አይፈቅዱልህም። የማይፈቅዱልህ ለምንድን ነው? ያንተ አጀንዳ አይደለማ። የሶስተኛ ሀገር አጀንዳ ይዘህ ስትመጣ እዛ ደግሞ ቦታ ላይ ያሉት ደግሞ ሀገራቶች ደግሞ ሊያስተናግዱ አይፈልጉም። ሲምፕል እኮ ነው ጥያቄው፣ ሲምፕል እኮ ነው። አሁን ለምሳሌ ኤርትራ ልውሰዳት። ለምሳሌ ኤርትራ እንዴት ብላ ነው የምታስጠጋም? የኢራንን አጀንዳ ይዘህ ስትመጣ ዳላክ ላይ ደስ ላይ ያላትን ራዳር መቆጣጠሪያቸው እንደምታወድም ታውቃለች እስራኤል በራሱ። ስለዚህ አንተ ያስከውን የኢራንን አጀንዳ የዛዛ ቦታ እንድትመጣ አትፈልግም። ስለዚህ በተወካዩ በኩል ንካው ትልሃለች። ፋክት ነው። ስለዚህ ይሄ ጥያቄ የኢትዮጵያ መንግስት ጥያቄ አይደለም የምንለው ይሄ ነው። የሶስተኛ ሀገር ፍላጎት ነው። ይህን ምላሽ
ከምሁር እስከ መሀይም አንድ ኤርትራዊ እንዲህ ብሎ ሲምል ሰምቼ አላውቅም። ከተሳሳትኩ እታረማለሁ። አንተ ከየት እንዳመጣሁ አላውቅም። ኤርትራውያን የሚሉት ከኤርትራውያን በላይ ኤርትራውያን አሉና ኤርትራውያን እያሉ ያሉት ጅቡቲም እያለች ያለችው ከነሱ ፐርስፔክቲቭ እኔ እኮ ትክክል ነው እኮ እላለሁ እኮ ትክክል ናቸው። እኔ አሁን አንድ ኤርትራዊ ብሆን የኤርትራ ተወላጅ ብሆን የኢትዮጵያ መንግስት የባህር በር መፈለጊያው የሚሊተሪ ቤዝ እንዲኖረኝ ነው ቢለኝ እግርህን ብላ ነው ምለው። ቢኮዝ ሚሊተሪ ቤዝ ነገ ከነገ ወዲያ ልትወረኝ ነው ልታደርገኝ ነው አላውቅም ብዬ መልስላለሁ። እያለ ያሉት እነሱ ይሄንን ነው። የሁለተኛ ወገን አጀንዳ ይዛቸዋል ምናምን ሲሉ ሰምቼ አላውቅም። እያለ ያሉት ቀጥታ ጎረቤት እንደመሆናችን መጠን ታሪካዊ ባላንጣ እንደመሆናችን መጠን በጸብም ይሁን በፍቅርም የተለያየ ነገሮች ስለሆነ ሚሊተሪ ቤዛችሁን እዛ ከገነባችሁ ነገ ከነገ ወዲያ ምን ልታደርጉ እንደምትችሉ ስለማናውቅ ለምንድን ነው የማይሄዱ? ምን አይነት ቴክኖሎጂ እንደምትተክሉ ስለማናውቅ ልትወሩን ስለምትችሉ ያን አንፈቅድላችሁ። ኤክሰፕት ከሚሊተሪ ውጭ የባህር በሩን ግን መጠቀም ትችላላችሁ ነው የሚሉት እንጂ አንድም ቀን የሁለተኛ ወገን የሶስተኛ የአራተኛ ወገን አላሉ። ስለዚህ አሁን የኔ ጥያቄ የነሱ ብለዋል ዳኒ ያለም አንዴ ቆይ ስመኝ ቆይ አሁን የነሱ ምላሽ ይሄ ከሆነ እንደዚህ ከሆነ የሚሉ አንተ ነገ ስልጣን ስትይዝ ይሄን ጉዳይ እንዴት ታስታርቀዋለህ ነው የኔ ጥያቄ ነበረው። እሺ ሲጀመር ቴዲ አላልኩም ላልከው ነገር ምናልባት ማይኮ ላይ ሊሆን ይችላል። ጠቅላይ እንግዲህ ፕሬዝዳንታቸው ኢሳያስ አፈወርቂ የኢትዮጵያ መንግስት የቀይ ባህር የሚለው አጀንዳ የሌላ ሀገር የተሸካሚ አጀንዳ ይዞ ነው ብሎ አስረግጦ ተናግሮታል። ስለዚህ ማይኮ እንዲለው አይጠበቅብኝም፣ ወይ ደግሞ መሀሪ መጥቶ እንዲለው፣ ወይ ደግሞ ሚኪ መጥቶ እንዲለው አይጠበቅብኝም። እነሱ ደጋፊ ናቸው፣ የስርዓቱ አካል አይደሉም፣ የስርዓቱ ደጋፊ ናቸው። ስለዚህ ፕሬዝዳንቱ ካለ ለእኔ ይበቃኛል። ዞሮ ይመጣል። እሺ ዳንኤል ዞሮ ይመጣል። ፒዲዮ ነው። አዎ ወንድማችን ዳኒ ቅድም ሲያወራ የኔ ልጅ ወይም የኔ ወንድም ባህር ኃይል ውስጥ ስልጠና ወስዶ ሄዶ ኢትዮጵያ ሰላም ይዛ ሄዶ መጠበቅ አንፈልግም ብሏል። ይሄ እንግዲህ ነፃ አውጪ ይደግፋል። አሁን የቴዲ ሐዋሳ ወንድም ኢትዮጵያ ባህር ኃይል አገኝታ እዛ ሄዶ ከኢትዮጵያ የሚገባና የሚወጣ ቢቆጣጠር ለምንድን ነው ኢትዮጵያዊ ሆና የማይደስትበት? የኔ ወንድም ወይም እኔ ሆኜ መከላከያ ሆኜ የኢትዮጵያ ባህር ኃይል ይሄ ማለት ከጅቡቲ ጋር ስናስገባ የእኛ ምስጢር መርፌ ስናስገባ ምስጢራችን ግልጽ ነው ማለት ነው። አይ እኛ የምናስገባና የምናስወጣ በራሴ ልጅ ኢትዮጵያዊ የሆነ ልጆች መቆጣጠር አለበት እንጂ ሌላ ሀገራት ለምንድን ነው ጣልቃ ገብቶ የእኛ ምስጢር ይታያል ነው ባህር ኃይል ሲባል ማለት ነው። ባህር ኃይል ሲባል ለአብይ አይደለም። የኔ ወንድም ሄዶ እዛ ይጠብቃል ማለት ነው። ሰላም የኢትዮጵያ ወታደር እኮ በጣም ታማኝ የሆነ ሶማሌ እያስተዳደር ያለው መከላከያ እኮ ነው። እንኳን ለሌላ የሚያሰጋ ነገር ተውና ማለት ነው። ይሄ ሲሆን ኤርትራዊ አይደለም እየተቃወመ ያለው ነፃ አውጪ ነው። ነፃ አውጪ እንዴት ይቃወማል? ወንድሙ ሄዶ ና ስልጠና ውሰድ ሲባል አንፈልግም። ስልጠና ወስዳ ባህር ኃይል አየር ኃይል መቆጣጠር አትፈልግም። ጫካ ውስጥ እየዞርክ ሚሊሻ እየገደልክ ገበሬ እየዘረፍክ ወንድሙ እየገደልክ ነው። ይሄ ነፃ አውጪ ይኸውልህ፣ ነፃ አውጪ ምሳሌ እኮ የሆነ ነፃ አውጪ ስትል የሆነ ነገር ምሳሌ ማድረግ አለብህ። ምሳሌ የምታደርገው አሁን አንተ ኦነጎች ነው። አሁን 30 ወይም 91 ወደ ኦነግ እየተጨመሩ የኛ ልጆች እኔ የመጣሁበት አካባቢ ማለት ነው። አንድ እየተረፈ ሰው የለም፣ አንድ የቀረ ሰው የለም፣ እንዳለ ሞቷል። በዚያ ሰዓት ወደ ኢህአዴግ እየተጨመሩ ልጆች እና አብይ አህመድ ዛሬ ሀገር እያስተዳደሩ ነው። ገባ አይደለ? ይሄ ስናወራ ትላንትና ነፃ አውጪ ብሎ ከቤት የወጡ ታሪኩም የለም። እኔ ፒጋጎ እኮ እዚህ ላይ አምጥተህ እኮ ውይይት ማድረግ እንችላለን እኮ ቴዲ። ምንም በቃ እዛ ኤርትራዎች ሲቆፈሩ ነበር፣ ቀን ስራ ሲሰሩ ነበር ለኤርትራ ባለሀብት ማለት ነው። ወታደር ብሎ ነው ከቤት የወጡት። አንድ ነገር ከዛ የመጡት ወታደር 1200 ተራ ወታደር ራሱ አይሆኑ። አሁን እኮ እና አየር ኃይል ባህር ኃይል ተቆጣጠርና ተማርና ስልጠና ውሰድ እና ድሮኑ ማምረት ጀመርስ እየተባልክ እኮ ነው። ይሄ ሲባል ይሄ መንግስት ልጆች እንደዚህ እያደረገው ብሎ ያለቅሳል። ይሄ እንዴት ያሳማል? እኔ ውስጤ እኮ ነው እያመመኝ ነበር ወንድማችን ቅድም እንደዛ ሲያወራ ማለት ለኤርትራ ለኢራን
ያንተ ወንድም እኮ ነው ስልጠና ወስዶ እዛ የሚጠብቁ። ያንተ ወንድም ነው እንዴ? ያንተ ወንድም አሁን እዛ አካባቢ ቢኖር ባህር ኃይል ላይ ቢኖር ለኢራን ነው የሚሰራው እዛ ተቀምጦ። ያንተ ወንድም ኢትዮጵያዊ ማለት ያንተ ወንድም ነው። አሁን አንተ እዚህ ዘመድ ቤተሰብ ይኖራል። እንዴት አይደስትም? ኤርትራኖች ራሱ ሲቃወም አላየሁም። አንተ ግን እንደዚህ ስትቃወም እኔ በጣም አንድ ግለሰብ በጣም ነው ያዘንኩ ማለት ነው። ኢትዮጵያ ችግር የእስራኤል ጥቅም ከእስራኤል የሆን ከጀርመን ዛሬ የምታገኘው ጥቅም ሳይሆን የአንተ ቤተሰብ ዛሬ ኢትዮጵያ ውስጥ ያለው ችግር ማሰማት እኮ ነው ያለብህ ወንድማችን። ምን ሆኖ ነው ሰው እንዴት እንደዚህ ይሆናል? ዛሬ እኮ ኑ ወደ መከላከያ ግቡ የተባለ ሰዎች ወደ መከላከያ ገብቶ ቴክኖሎጂ እየተማሩ ነው። አንተ ትምህርት ቤት ዘግታ ትውልዱ ወደ ትምህርት ቤት እንዳይሄድ እያረክ እኮ ነው። የትኛው አይገናኝም እኮ። በዚህ ዘመን በቴክኖሎጂ ነው ትምህርት። ዓለም ቴክኖሎጂ ነው እንጂ ያደገች በክላሽ ዛሬ ምንም በክላሽ ኢሳያስ አፈወርቂ ብቻ ነው በክላሽ እና የሆነ የድሮ ደርግ ሰጠው የሄደ መሳሪያ ትግል ማድረግ የሚፈልጉ እንጂ የኢትዮጵያ መከላከያ ተውና የኦሮሚያ የኢትዮጵያ ፖሊሶች ራሱ በቴክኖሎጂ ነው አገሪቷ እያስተዳደሩ ያሉ ከተማ ማለት ነው ሲንገባ ማለት ነው። አሁን አንተ ዛሬ ና ቴክኖሎጂ ተማር አንፈልግም ና አየር ባህር ኃይል ላይ ተቀመጥና ለፈረንጅ እንደ ዶላር ሁላ ታገኛለህ እኮ ወንድሜ ወደ ባህር ኃይል ጠጋ ስትል። ይሄ እንግዲህ ለአንተም ለኤርትራ ይጠቅማል። ኤርትራኖቹ ግን ለዚህ ይደስታል። አንተ ግን ትምህርት ቤት እየዘጋ በዚህ 10 ዓመት ከቀጠለ ማለት ነው እዛ አማራ አካባቢ አሁን ፋኖ ያለበት አካባቢ ትውልዱ ይጠፋል። የተማረ ያልቃል። አሁን የተወለደ ሕፃን ትምህርት አያገኝም። ዶንቆሮ ሆኖ ይቀራል። ለኢትዮጵያም አይጠቅምም። በዚህ የሚሄድ ከሆነ ማለት መንግስትም ትልቅ እርምጃ የማይወስድ ከሆነ መንግስት እርምጃ እንዳይወስድ ህዝብ ውስጥ ተቀላቅሏል። ከህዝብ አይወጣም። ወደ ጫካ ገብቶ እኮ መንግስት ላይ ቢተኮሱ እኮ ችግር የለም እኮ። ነፃ አውጪ እያሉ አንድ ነገር ለኦሮሞ ያላመጣ እንዳለ ምሁራን ያለቀበት ነፃ አውጪ ዛሬ አማራ በዛ ዶንቆሮ ሆኖ ወደዚያ እየገባ ነው ማለት ምን ተጠቀመ? በዛ ሰዓት ወደ መንግስት የገቡ ዛሬ ባለስልጣን እንዳለ አገሪቷ እያሳደረ ነው። እንዳው በጣም ምሁርና ጠቃሚ ነው። ወደ ጫካ የገባው ግን የሞተ ነው እንጂ እኔ ጫካ ገብቶ ወደ ኦነግ የተቀላቀለ ከኔ ቤተሰብ ጨምሮ ማለት የተቀላቀለ ታሪክ የሚያስታውስ አንድ ሰው ብታመጣላችሁ ማለት ነው ከቤት የወጣ ማለት ነው ትግል ብሎ ለኦሮሞ ብሎ ትግል ብሎ ማለት ወደ በዛ ሰዓት ወደ ኦፒዲዮ የተጨመረ ዛሬ እንዳለ ሚኒስቴሮች ናቸው። እሱ ተው እሱ አናውራ እሱ መጨበርበሪያ ስለሆነ ማለት በዛ ሰዓት ራሱ የተደረገብን ወደ አረጋ አርሲ አካባቢ ነው ጦርነቱ የተጀመረ ማለት ነው። በዛ ሰዓት ወደ ጦርነት ብሎ የወጡት አሁን አሜሪካ ምናምን ያሉ ሰዎች እኮ ወታደር አልነበሩም እኮ። ወታደር የነበሩ እንዳለ ነው ያለቁት ታሪክ ቢያንሳስ አንድ ታሪክ ሲያነሳለች እንዳውም በጣም ታዋቂ ፌመስ የሆኑ ሰዎች ማለት ነው። ይሄ ተሳሰነ አሁን 27 ዓመት ስልጣን ላይ አስቆይቷል ቲፒኤልኤፍ። ኤርትራም ድሃ አደረገች፣ ኢትዮጵያም ድሃ አደረገች። 2 ብር የነበረ ዶላር ዛሬ 150 ብር ነው። ደርግ ጊዜ 2 ብር ነበር ዶላር። ይሄ ዶላር ይቀነስና የኢትዮጵያ ህዝብ ኑሮ ይሻሻል ሲባል የኢትዮጵያ ህዝብ ወደ ዓለም ይቀላቀል፣ የኤርትራ ህዝብ ወደ ዓለም ይቀላቀል ሲባል የሚቃወሙ ኢትዮጵያንን የሚለው የፋኖ ደጋፊ የእስራኤል ደጋፊ የአማራ ጥላት የሆኑ አማራ ነን እያሉ ሰው እያጨበርበሩ ማለት ነው። ይሄ መታረም አለበት። ይሄ ትክክል አይደለም። ኢትዮጵያ ዛሬ እንደ ዓለም በቴክኖሎጂ የሄደች ሀገር እኮ ናት። አሁን እሱ ኢሳያስ የሚለው እኛ እኮ የማንፈልገው ኢሳያስን ነው እንጂ የኤርትራ ህዝባችን ነው እኮ እያልን እኮ የኤርትራ ህዝባችን ነው ወንድም። እኛ ተዋልደናል፣ ተጋብተናል፣ አንድ ህዝብ ነን። አሁን አዲስ አበባ ውስጥ አንድ ላይ ነው የምንኖረው። አሰብ ላይ አንድ ላይ ቢኖር ለምንድን ነው የሚያሙት? መደሰት አለበት እንጂ አዲስ አበባ ላይ አንድ ላይ እየኖረም ከሆነ አሰብ ላይ አንድ ላይ ቢኖር ለምንድን ነው ግን የሚቆጥሩ ኤርትራ ህዝብ የለም። ይሄ ሽማግሌ ግን ወደኋላ ቀር ስለሆነ አብይ ላይ እኮ የተነሳበት በዛ ሰዓት ኤርትራ ሽማግሌ ጋር ስምምነት የነበረ ጊዜ የተቃወሙት ፈረንጆች ሰውዬ ስለሚያውቁት እኮ ነው፣ ማይም ስለሆነ እኮ ነው። እንዴት አንተ እንደ ዓለም መሪ አንደኛ ኖቤል ሽልማት የወሰደ መሪ ሆነ እንደዚህ አይነት ማይም ጋር ተመሳሳይ ማይም ያልከው የኤርትራውን ፕሬዚዳንት ነው? አዎ ኢሳያስ ነው እንጂማ
ተመሳሳዩ ነገር የኢትዮጵያ ጠቅላይ ሚኒስትር ላይ ሊጠቀም ስለሚችል ማይኮ ይሄ ፖለቲካዊ ንግግር አይደለም። አቁም፣ እንደዚህ አይነት ነገር እናጠቀም። ክብር ያስፈልጋል። ይቅርታ ፕሬዚዳንታቸው ውስጥ አዋርድ እነሱን ያንተን ጠቅላይ ሚኒስትር ስለሚያዋርዱ ማለት ነው። በሌላ ቋንቋ ቀይሮ ደቂቃ አልቋል። ዞሮ ሲመጣ ወደ አንተ እንትን እንላለን። ቴዲ ይቅርታ በጣም 20 ደቂቃ ስለቀረ ልወጣ ስለሆነ በቃ ልሰናበት ብዬ ነው። ቴንኪው አመሰግናለሁ። በጣም ናችሁንም ቴንኪው። እሺ ቴንኪው። አንድ ቪዲዮ እየፈለግኩ ነበር በቲክቶክ ላይ ላኩልኝ። መንግስቱ ኃይለማርያምን የጠየቀ አንድ ወታደር አለ እና ኦፒዲዮ ወታደር ነበርክ እንዴ? ኦፒዲዮ ካድሬም አይደለም ወታደርም አይደለም እኮ ኢትዮጵያ ስህተታችን ስላየሁት እኮ ነው እንጂ ግልጽ የምናወራው። አልዘመትክም ውትድርና ቤት? አይ አልነበርኩም። ኦኬ። አይ መንግስቱ ኃይለማርያምን የጠየቀ አንድ ወታደር ነበርና እሱን እኔ ብዬ ነው። እሺ እንትን ቀረ ሌለህ አይገባም። ከኢትዮጵያ ጋር ታሪክ የለንም ስል ቀረ ሌለህ አይገባም። ታሪክ ስለሌለን ነው። if we talking about አቢሲኒያ በአክሱማይት ኪንግደም ጊዜ እሱንም ደግሞ የተወሰነ ኖርዘርን ኢትዮጵያ which is ትግራይ ላይና ከአማራው ህብረተሰብ ጋር የነበረን ታሪክ አለ። በተረፈ ከዛ በኋላ በነበረው በዛጉዌም ሆነ በዚህ በሰለሞናይት ኪንግደም በነ ይኩኖ አምላክ ጊዜ በነበረችው ኢትዮጵያ ምናምን ጊዜ ብዙ ታሪክ የለንም። ስፔሻሊ ደግሞ ሳውዘርን ኢትዮጵያ ጋር በታሪክ ምንም አይነት ግንኙነት ኖሮን አያውቅም። ያኔ በነበረችው አቢሲኒያ ያ ህብረተሰብ አቢሲኒያ ውስጥ ተካቶ አልነበረም። ካለንም በአክሱማይት ኪንግደም ጊዜ ታሪክ ከነበረንም በትግራይ በኩልና በተወሰነ መልኩ ደግሞ ከአማራው ህብረተሰብ ጋር ያ አክሱማይት በሚባለው እንትን ውስጥ የነበረን ነው። አሮ ነው ብዙ የደቡብ ልጆች በዛ ሰዓት ላይ አክሱማይት ኪንግደም ውስጥ ከነበራችሁ እንግዲህ ተሳስቻለሁ ማለት ነው። ግን ስላልነበረ ነው። ቡኖ በደሌ ወጣ ገባ እያልክ ምናምን በስተመጨረሻ ላይ አይ ጦርነት ውስጥ ከገባን ብልሃል። በመጀመሪያ ላይ ግን ቀለበት አስረው ምናምን የምትለው ነገር አለ። ምንም የተለየ ነገር የለም። ያው አብይ ዝም ብሎ የዩናይትድ አረብ ኤምሬቱንም ቀለበት አስሮለታል። እሱንም የሳውዝ አፍሪካው ላይም እየሄደ ይጠመጠምበታል። እና አብይ እንደዚህ አይነት ባህሪ ሊኖረው ይችላል። ከኢሳያስ አፈወርቂ ጋር ግን ያደረጉት አንድና አንድ ኢትዮጵያ የባህር አክሰሱን እንድትጠቀም፣ ኤርትራውያኖች ደግሞ የኢትዮጵያ የአየር አክሰሱን እንድንጠቀም ነው የነበረው። ኢሳያስ አፈወርቂ ቃሉን አክብሮ ለእያንዳንዱ ኤርትራውያኖች ጥሪ ቀርቦልን ከዛ በፊት በተለያየ አየር መንገድ እንጠቀም የነበረን ሰዎች ፉሊ ኤርትራዊ ሙሉ ለሙሉ ኢትዮጵያ ኤርላይንስን ባካፕ እያደረግን ሙሉ የኢትዮጵያ አየር መንገድ ተጠቃሚ ሆነን የነበረው። በኢትዮጵያ ሳይድ ግን ባህሩን መጠቀም አልፈለጋችሁም። የኤርትራ መንግስት $156 ሚሊዮን አውጥቶ የአሰብ ሪፋይነሪንና ሙሉ ኮንስትራክሽኑን ኢንፍራስትራክቸሩን በስነስርዓት አድሶ፣ በኢትዮጵያ ሳይድ ግን ምንም የተሰራ የለም። ብዙ ኮንስትራክሽኖችን ስናፋጠን እናያለን። በአሰብ በኩል ግን ምንም አይነት ኮንስትራክሽን አድርጋችሁ ወደ ስራ ለማግባት የደረጋችሁ ጥረት የለም። ኦል ኦቨር ሰድን ግን ከአብይ አህመድ በኩል የመጣው ምንድን ነው? አሉላ ፈረሱን ያጠጣበት ምናምን የቀይ ባህር የይገባኛል ጥያቄ ነው። ያንን ደግሞ ብዙ የብልጽግና ደጋፊዎች ነው አብይ ይሄን አይደለም ሲል የነበረው ምናምን ስትሉ ለረጅም ጊዜ የቆያችሁ ሰዎች ሩድዋን ሁሴን ወጥቶ ድምቅ አድርጎ ተናግሮታል። በሚኒሊክ ጊዜ ስህተት ተሰርቷል። በኃይለሥላሴ ጊዜ ያ እድል አምልጦናል። በአሁኑ ግን ይሄ እድል ሊያመልጠን አይገባም። የባህር አክሰሱ ላይ ማለት ነው። ያ ነገር በሚኒሊክ ጊዜና በቲፒኤልኤፍ ጊዜ የነበረው እድል አመለጠን የሚለው ከጅቡቲ ጋር አይደለም፣ ከሱዳን ጋር አይደለም፣ ከኤርትራ ጋር ነው። አሁን ላይ ደግሞ የፊልድ ማርሻሉ ወጥቶ የራሳችን የሆነ አክሰስ ምናምን በጣም ብዙ ነገር አንዳንዴ ብልጽግና እየወጡ የሚያወሩት አንዱ የሚያወራው አንዱ አያወራውም። አንዱ ጦርነት ይፈልጋለሁ ይላል። የውጭ ጉዳይ ሚኒስቴሩ ይመጣና እኛ ከኤርትራ ጋር በቃላትም ቢሆን አይደለም በሌላ በቃላትም ጦርነት አንፈልግም ይላል። አንዱ ከአንዱ የሚያደርጉት ነገር ፍጹም የሚጣረስ ነው።
ደፈር ብሎ ድምቅ ባለ ሁኔታ እንደዚህ እንፈልጋለን የሚል የለም። የአሰብን ወደን በእንደዚህ አይነት ሁኔታ ድምቅ አያደርጉትም። ፈራ ተባ በማለት አንድም በማስፈራራት አይነት ነገር ነው፣ ሌላም ዲፕሎማሲያዊ መንገድ በሚመስል በኩል ነው። ፍጹም ምንም ግራ በሚያጋባ ሁኔታ ነው። እኔ እንደ አንድ ሀገር መሪ ፍላጎቱን መግለጽ የሚያቀታቸው ምንድን ነው ፍላጎታቸው? በስነ ስርዓት ቁጭ ብለው መደራደር የማይፈልጉ ምንም ግራ የሚያጋባ ስለሆነ በኤርትራ በኩል የወሰድነው እርምጃ አለ። የተለያዩ የኢትዮጵያ ሚኒስቴሮች፣ ኃላፊዎች አንዳቸው ወደ ጦርነት በኩል ውስጥ ማለት ይሄ ደግሞ እንትን የሚሉት ነገር አለ። ይሄ የሴራ ፖለቲካ የኤርትራ ተቋሚዎችን ኢትዮጵያ ውስጥ አሰልጥነን ብርጌድ ንሓመዱን እንደዚህ አስገብተን እንደዚያ ሬጂም ቼንጅ አድርገን ይላሉ። ብዙ ነገር ያደርጋሉ። እሱንም ሲገፉበት አታያቸው። ሁሉ ነገር ፌል ያደርጋል። ሶፋር በኤርትራ በኩል እኛ ይሄ ጦርነት አስፈላጊ አይደለም ስንል ቆይተናል። ግን አሁን ላይ ላለው ለኢትዮጵያ መንግስት ሲምፕል የሆነች ሆምወርክ ሰጥተነዋል። ጦርነት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ጋር ከትግራይ ጋር ጽምዶ በሚል ከአማራው ህብረተሰብ ጋር አማራውና ትግራይ ፍጹም ወደ ጦርነት ውስጥ በወልቃይትም ሆነ በራያ እንዳይገቡ ሰላም እንዲፈጥሩ አድርገናቸዋል። ተበታትኖ የነበረውን የፋኖ ኃይል ወደ አንድ እንዲመጣ አድርገነዋል። ከእንግዲህ በኋላ በወልቃይትም ሆነ በራያ የሚጣላ አማራም ሆነ ትግራዋይ አይኖርም። ይሄ ለአብይ የስልጣን ማራዘሚያ ስለሆነ ወልቃይትና ራያን ካሽሚር አድርጎ ቁጭ ብሎ እርስ በርሳቸው ካጨፋጨፈ በኋላ ወደ ኤርትራ ለመምጣት የሚሄድበት እንትን ስለሆነ ሁለተኛ ያ ነገር አይፈጠርም። እስኪ አንድ ጥያቄ ልጠይቅህ። ኤርትራ ሉዓላዊ ሀገር ናት። ታፕታፕ እያደረጋችሁ ኤርትራውያን ካልሆነ ኮመንት እንዳታደረጉ ብሎክ ላደረጋችሁ ነው። ብሎክ ማለት በሰብስክሪፕሽን ነው ኮመንት የምታደረጉት። ከዛ ፊት ታፕታፕ እያደረጋችሁ እዚህ ጋር የምታዩትን ጊፍት ጋለሪ እየሞላችሁ ሰብስክራይብ እያደረጋችሁ እዚህ በነፃ ኮመንት የምታደረጉትን ልዘጋባችሁ ነው። ታፕታፕ እያደረጋችሁ ከዛ ባንዲራችሁ ማስቀመጥ ትችላላችሁ። በኢትዮጵያን በኤርትራን በኩል ያላችሁ ቢያንስ እንዳይቆራረጥ ታፕታፕ በማድረግ ተባበሩ። እሺ፣ ኤርትራ ሉዓላዊ ሀገር ናት። ለምሳሌ አንድ የኢትዮጵያ ውስጥ ያለ ፖለቲከኛ በኤርትራ ጉዳይ ላይ ቅድም የነበረው ኦፒዲ ወንድማችን የኤርትራ ሕዝብ ከፈለገ እስር ቤት ውስጥ መኖር ፈልጋለሁ ከኢሳያስ አፈወርቂ ጋር ካለ ወዶና ፈቅሮ ባደረገው በመረጠው ነገር ላይ ጣልቃ መግባት ትክክል አይደለም። አንድን ሀገር ሉዓላዊነት መጣስ ነው ብዬ ስጠይቀው ሰምተሃል። አንተ ደግሞ ስትናገር ቃል በቃል ፋኖና ቲፒኤልኤፍ ልዩነቶቻቸውን አጥብበው በአንድ እንዲቆሙ ረድተናቸዋል የሚል ንግግር ተናግራል። ከሰዓታት በፊት የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ ዓለም አቀፍ ህጎች፣ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት ከጻፈ በኋላ ምን አለመሰለ ወርዶ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ይላል። ያ ትክክል። ምን ማለት ነው? የብልጽግና ፓርቲ አገር እያስተዳደረ ያለ ፓርቲ ነው። እናንተ ሉዓላዊ ዳር ድንበራችሁን አስጠበቃችሁ ያላችሁ ፓርቲዎች አገር ናችሁ። ሻዕቢያ ሀገሩን እያስተዳደረ ያለ ፓርቲ ነው። ያለ መንግስት እውቅና ከየትኛው ኢትዮጵያዊ ጋር ነው ግንኙነት የምትፈጥሩት? ምን አለ መሰለህ ቴዲ፣ አሁን ኢትዮጵያ ሲባል ሪስፖንስብል የሆነ ገቨርንመንት ለህብረተሰቡ ፍጹም ታማኒነት ያለው ኢትዮጵያን እንደ አንድ አድርጎ ማሻገር የሚችል መንግስት ሲኖር መንግስት ብለነው ከሱ ጋር እንሄዳለን። ኢትዮጵያ ብሎ ስልጣን ላይ ቁጭ ብሎ ኤርትራን ለመበታተን የኤርትራ ተቃዋሚዎችን አዲስ አበባ ከተማ ላይ ብርጌድ ንሓመዱ ብሎ እነሱን ወደ ኤርትራ እንዲዘምቱ አዲስ አበባ ላይ ያሉ የኤርትራ ስደተኞችን የብርጌድ ንሓመዱ አባል ካልሆናችሁ እያለ የሚያስር የአፋር ሰዎችን 2700 የአፋር ተዋጊዎች ወደ ኤርትራ ከ3 ሳምንት በፊት እጅ ሰጥተዋል። በአንድ ጀነራል የሚመራ ገብተዋል ያሉት እነዚህን እያስታጠቀ
ሀራ መሬት ተብሎ ከትግራይ ደቡባዊ ትግራይ በሚባል ቦታ በነጌታቸው ረዳ በኩል የሚመራ በነ የአረና መሪው የነበረ በነሱ የተሰባሰበ በነ ጀነራል ጻድቃን በነ ጀነራል ጆቤ አበበ ተክለ ሃይማኖት ቅንጅት ፍጹም ወደ ኤርትራ ላይ ጦርነቱን ሊያዘምት የሚደራጅን ድርጅት እንደ ፓርቲ እንደ ብልጽግና እንጂ ኢትዮጵያን እንደሚመራ ለኛ ኢትዮጵያዊ ጠላታችን አይደለም። ጠላታችን በአሁኑ ሰዓት ላይ ብልጽግና የሚባል ፓርቲ ነው። የኦሮሞ ህዝብ ጠላታችን አይደለም። የአማራ ህዝብ ጠላታችን አይደለም። የትግራይ ህዝብ ጠላታችን አይደለም። ብልጽግና የሚባል ፓርቲ ስልጣኑን ለማራዘም ሲል ኢትዮጵያ ውስጥ ፍጹም ኬዎስ እየፈጠረ አንድ ኢምፓየር መሰረታለሁ ባህር አመጣለሁኝ የሚል ጀግንነት የሚሰማው አንድ መሪ ነው ይህን እያደረገ ያለው። ይሄ ደግሞ ለኛ እንደ ኢትዮጵያን ወክሎ ኢትዮጵያን ጠላት ልናደርግ አንችልም። ስለዚህ ጦርነቱንም ብንጀምር የኢትዮጵያን ህዝብ ሊጎዳ በማይችል መልኩ ብልጽግና የሚባለውን ፓርቲ ልናፈርሰው እንችላለን እንጂ እንደ ፍጹሙ ፉል የሆነ ጦርነት አድርገን ኢትዮጵያን ሊያፈራረሳት በሚችል መልኩ አናደርገው። ለምን? ይህ ፓርቲ ለኢትዮጵያ ውድቀት ኢትዮጵያን ለመበታተን ጊዜ ሲሰጠው የራሱን የሆነ መንግስት ሊመሰርት የተዘጋጀ እንደሆነ ሙሉ የሆነ እኛ እንትናለን። ስለዚህ ፍጹም ኢትዮጵያን ወደ ውድቀት ውስጥ ሊከት የሚችል ጦርነት አናደርግም። እሱንም ጦርነቱን እሱ ከጀመረው ነው። ስለዚህ አንተ በምትደግፈው ፓርቲ አሁን አገር እያስተዳደረ ያለው የብልጽግና ፓርቲ ኢትዮጵያዊ አይደለም ብላችሁ ታምናላችሁ ማለት ነው? አገሩን እያስተዳደረ ያለው ፓርቲ ኢትዮጵያን ለማስተዳደር ሪስፖንሲብል የሆነ አይደለም። አገሩን በማስተዳደር ፋንታ አውልዳይ ፎር አሜሪካ የሚል የነ ዩናይትድ አረብ ኤምሬትስን አጀንዳ ተቀብሎ ፍጹም ከኢትዮጵያ አልፎ ምስራቅ አፍሪካን እያስተራመሰ ያለ የሱዳን ኃይሎችን ከራፒድ ፎርስ ጋር ሆኖ ሱዳንን ለሁለት ቦታ እየሰነጣጠቀ ያለ ሶማሌላንድ እና ሶማሌ ብሎ እዛ ሀገር ላይ ጦርነት ውስጥ ሊለኩስ ያሰበ የጅቡቲ መንግስት የባህር በር ከሆነ ችግር የባህር በር እንካ ባለው ማግስት ኖ የእኛ ፍላጎት የባህር በር ሳይሆን የሚሊቴሪ ቤዝ ነው። ፍጹም እያንዳንዱ በየጊዜው የሚያደርጋቸው ነገሮች በሙላ የመጨረሻ ጥያቄ ላንሳፈኝ። በዚህ ደረጃ ለኢትዮጵያ የምትጨነቁ ከሆነ በደንብ ስማኝ ጥያቄ። በዚህ ደረጃ የኢትዮጵያውያን ሁኔታ በጣም የሚያስጨንቃችሁ ከሆነ ሁለቱንም የባህር በር ይዛችሁ መታችሁ ከኢትዮጵያውያን ጋር አንድ ሆናችሁ ለምን በጋራ ይሄን መንግስት አንጥለው? እኔ ከዚህ በፊት ይሄን ሀሳብ አቅርቤ ነበረ። ኢትዮጵያኖች በዚህ ደረጃ ኤርትራ ከኤርትራ ጋር ዩናይት ማድረግ የሚፈልጉ ከሆነ ከዚህ በፊት ሞክረ ነው ስላልተሳካ በእኛ ተርም ኤንድ ኮንዲሽን ኢትዮጵያን ለምን ሁለት የባህር በር እንድታገኝ አናደርጋትም አልኩኝና ሀሳብ አቀረብኩኝ። እንዴት ተባለ? አሁን ቬሪ ዴስፕሬት በኤርትራ በኩል አይደለም እንግዲህ አሁን በኢትዮጵያ በኩል ነው ዴስፕሬሽኑ ያለ። ነጋጠባ ባህር ነው። አንድ ነበርን፣ ታሪካችን አንድ ነው፣ ወንድሞቻችን ናችሁ አንድ ነው ምናምን ይባላልና ኢትዮጵያውያን ወንድሞቻችን በጣም አሳዘኑኝና የባህር በር ጥያቄያቸውንም መመለስ መቻል አለብን እኛ ኤርትራውያኖች ብዬ ሀሳብ አቀረብኩኝ። ሀሳብ ምንድነው ሚኪ ተባልኩኝ። ኦኬ ትልቅ ስብሰባ ላይ ነው። ኦኬ ከእንግዲህ በኋላኛ በአንድ ኢትዮጵያ ከለላ ስር እንሆንና አልኩኝ። ይሄ አረንጓዴ ቢጫ ቀይ ባንዲራው መጀመሪያ ይውረድና የኤርትራ ባንዲራ ይውለብለብ አልኩኝ። ሁለተኛ ደግሞ ዋና ከተማው ኢንስቴድ ኦፍ አዲስ አበባ አስመራ ከተማ ይምጣ አልኩኝ። ብሔራዊ ቋንቋ ትግርኛ ይደረግ አልኩኝ። ፎሬን ከረንሲው ናቅፋ ይሁን አልኩኝ። ኢትዮጵያ ደሆል ኢትዮጵያ እያንዳንዱ የሚደረገው የውጭ ዲፕሎማሲም ሆነ ግንኙነት ትሩ ኤሪትሪያ ሊሆን ይገባል። ደን የኢትዮጵያ ህዝብ ኢዝሊ የባህር አክሰስ አገኘ ማለት ነው። ያ አይደል የሚያስፈልገው በሰላም መኖር የባህር አክሰሱ ዋይ ኖት ሌትስ ትራይ ኢት አልኩኝ። ሶ ኢትስ ኢዚ። አሁንም ይሄ ጥያቄ ኦፈሬ እንዳለ ነው። ኢትስ ሎጂካል። ምን መለሱልህ? ምን አሉ? እንደዚህ አይነት ሀሳብ ስታቀርብ በጣም ሎጂካል ነው። ያው በኤርትራ በኩል እኛ ለ30 ዓመት እንትን ስላደረግን ይሄ የማይሆን ነው የተባለው። እስቲ ግን ኢትዮጵያኖች ምን እንደሚሉ እንስማቸውና ንገራቸው ተብያለሁኝ። ይኸው ጥያቄን እንግዲህ አስተላልፌያለሁ። ቴዳ ዋት ዱ ዩ ቲንክ አንተ ራስህ ግን ቴዲ? እኔ
እኔ አስሎንጋስ እኔ ሁለቱንም የባህር በር ይዛችሁ መታችሁ ኢትዮጵያ በሚባል ሀገር ከተጠራ ኖ አገሪቷ ኤርትራ በሚል ስም ትጠራለች። ባንዲራው የኤርትራ ባንዲራ ነው። ከረንሲው ናቅፋ ነው። ቢኮዝ የኤርትራ ናቅፋ ሶፋር ቬሪ ስትሮንግ ነው ያለው። ዲፕሎማሲ ያማ 5 ሚሊዮን ህዝብ 130 ሚሊዮን ህዝብ ሲውጥ ነው በዓለም ታሪክ ተሳይቶም ተሰምቶም በማይታወቅ ሁኔታ ነው የሚሆነው። ምክንያቱም 130 ሚሊዮን ህዝብ ነው እንጂ የሚውጠው 5 ሚሊዮን ህዝብ 130 ሚሊዮን ህዝብ ሊውጥ አይችልም። ግን ሰላም ይኖራል። አስሎንጋስ እኔ ሁለቱንም የባህር በር ይዘህ መተህ ይህን መንግስት በጋራ እንጣል ካልከኝ አምፋይን። ምክንያቱም አንተ ለእኔ ወንድሜ ነህ። እኔ ምን መሰለህ ማስበው እኔ የሪያሊዝም ተማሪ ነኝ ብያቸዋለሁ። በሪያሊዝም አሁን እንኳን ሳወያያችሁ የማይኮ ሀሳብ እየቆረቆረኝ እንኳን ቢሆን እያደመጥኩት ነው። ኤርትራና ኢትዮጵያ የመከራ ቤተ ሙከራዎች ነን ብዬ አስባለሁ። በብዙ መከራ ከመከራ ወደ መከራ ስንሸጋገር የኖረን ህዝቦች ነን። የድህነት አዘቅት ውስጥ ያለን ህዝቦች ነን። በጋራ ብንመካከር እኔና ማይኮ የምንስማማባቸው 1000 መንገዶች እያሉ በማንስማማባቸው መንገዶች ላይ ስለምናተኩር ነው የምንደባደበው። እኔና ማይኮ ቁጭ ብለን የተለያዩ ልክ እንደ ፐዝል ቁጠሩት። ይሄኛው መንገድ ካልሰራ ይሄኛው ይሰራል ይለኛል፣ ይሄኛው ከሰራ ይሄኛው ይሰራል እያለ ተነጋግረ ለሁለታችንም ለህዝባችን የሚጠቅም ነገር ይሄ በብልጣብልጥነት ለኤርትራኖችም ፌርነስ እነሱን አድፍቄ ወይም በጉልበት ይዣቸው አንበርክኬ ምናምን በሚለው መንገድ ሳይሆን የኤርትራን ህዝብ ባሳመነ መንገድ ለኤርትራ ህዝብ የሚበጀው የትኛው ነው? ለኢትዮጵያ ህዝብ የሚበጀው የትኛው ነው? ኢትዮጵያና ኤርትራ አንድ ላይ ቢሆኑ ነው ምስራቅ አፍሪካ ላይ ብሎም አፍሪካ ላይ እሱም እኮ ከተፈቀደልን ነው። እሱም ምዕራባውያን ከፈቀዱልን ነው። አሜሪካ ከፈቀደችልን ነው። እሱ እኮ ገና የበላይ አካል እኮ ማስፈቀድም ይጠይቃል እኮ። እኛ ስለተመኘን እኮ አይደለም። ለምሳሌ እኔና ማይኮ እንደ አንድ ኤርትራና እንደ ኢትዮጵያ እጅ ላይ ተያይዘን እንስራ ብንል አሜሪካ ማን ፈቅዶልን ነው ልትል ትችላለች። ምዕራባውያን ማን ፈቅዶልን ነው ትባላል። ምክንያቱም እዛ አካባቢ ላይ ድሃ ሆነ እንድትኖር ነው እንጂ የተፈረደብን ከድህነት እንድትወጣ አይፈቀድም። አይናችን በርቶ በጋራ ተጠቃሚነት ልንሰራ የምንችልባቸው መንገዶች ቢኖሩና አንድ ብንሆን ለኤርትራም ለኢትዮጵያም ዊን ዊን አፕሮች ነው ብዬ ነው ማስበው። ግን አልተሞከረም። ልክ ስንናደድ አሉ አሁን እዚህ ጋር ከኛም ወገን አሉ ብዙ መሀይሞች አሉ፣ ከእናንተም ወገን አሉ ብዙ መሀይሞች። ፖለቲካ ስድብ ይመስላቸው፣ ፖለቲካ ድብድብ ይመስላቸው። ስለዚህ አሁን መድረኩ የተሞላው በአዋቂ ሰዎች ሳይሆን መድረኩ የተሞላው በተሳዳቢዎችና በመሀይማን ስለሆነ አዋቂዎች ተዋጡ። የሀገርን የዓለምን ችግር ሊፈቱ የሚችሉ ኤርትራውያን ምሁራኖች ባሉበት ሀገር ላይ ማለት ነው። ስንት የኢትዮጵያን ችግር ሊፈቱ የሚችሉ የዓለምን ችግር ሊፈቱ የሚችሉ ኢትዮጵያውያን ምሁራን ባሉበት ሁኔታ ላይ የብሔር ፖለቲካ ውስጥ ገብተን አሁን ባለው የዓለም ፖለቲካ አሰላለፍ ውስጥ እንዳንገባ ሆነናል። አሁን ዓለም ጥሎን ሄዷል። አሁን ዓለም ግሬት ፓወር ፖለቲክስ ውስጥ ባለበት ሰዓት ላይ እኛ የድንጋይ ዘመን ፖለቲካ ነው የምናራምደው። ኦሮሞ አማራውን ከአካባቢ ይወጣልኝ ይላል፣ አማራ ውጣልኝ ይላል፣ ትግራይ ውጣልኝ ይላል፣ እንትን ተቆርጧል ይላል፣ እንትና እንደዚህ ነው ይላል። የድንጋይ ዘመን እንኳን ፖለቲካ በዚህ ዘመን እንደዚህ እንደኛ እንደምናራምደው ሆኗል ብዬ አላስብም። ግን ከሆነ እንዳልከው የኤርትራንም ህዝብ ማግባባት ያስፈልጋል። ቢኮዝ የህዝቡን ስለ ልቦና በደንብ ስለማቆማ ነው። ኢሳያስ ስላለ የሚሆን ነገር አይደለም። ያ ምን አለ መሰለህ ቴዲ፣ ጦርነትን አቮይድ ማድረግ አለብን ከተባለ አሁን ወደ ጦርነቱ ደግሞ ያው ደቂቃም ስላለቀ ወደ ጦርነቱ ከመጣ ደግሞ ኮንስኩዌንሱንና ምን ሀፕን ሊያደርግ እንደሚችል ስፔሻሊ ደግሞ ይህን ጦርነት ኢትዮጵያ ከጀመረች አይኤምኤፍ እና ወርልድ ባንክ የሚሰጧት ቢሊየንስ ኦፍ ዶላር አለ። ያ ደግሞ ዊዝ ተርም ኤንድ ኮንዲሽን ነው። ምንም አይነት ወረራ ማድረግ አትችልም። ምንም አይነት ጦርነት ውስጥ ስትገባ ያ ገንዘብ እንትን ሎጂስቲክ የሚባል ነገር አለ። ኢትዮጵያ ብዙ ጊዜ በኃይል ታምናለች፣ በሰው ብዛትም ታምናለች። እስከ 500,000 እና 1 ሚሊዮን ጦር ማሰለፍ ቢሆን የሚባል ለዛ ደግሞ ሎጂስቲክ ደግሞ በራሱ ጊዜ ደግሞ ጦርነት ላይ ለመሸነፍ ትልቁ ምክንያት ደግሞ የሚሊቴሪን በደንብ አድርገው ኦርጋናይዝ ያለማድረግና ያ ነው የሚያተርፍ። ይኸውልህ አሁን አይኤምኤፍ አይደለም የሚያድንህ፣ ወርልድ ባንክ አይደለም የሚያድንህ። እነዚህ የብሪቴን ውድስ ኢንስቲትዩሽኖች ከሁለተኛው ዓለም ጦርነት በኋላ በጦርነት የደቀቁ የምዕራባውያንን
እንዲያገግሙ ታስበው የተፈጠሩ ለትርፍ የተቋቋሙ ድርጅቶች ናቸው። ጠቅላይ ሚኒስትሩ እንደሚለው IMF እና ወርልድ ባንክ የእናት መቀነት አይደለም። ኖ ይሄ ማለት የፈለግኩት ለመሰለህ ገንዘቡ የኢትዮጵያ ገንዘብ ሶፋር ኢኮኖሚው IMF እና ወርልድ ባንክ ኢንጀክት የሚያደርጉት ገንዘብ አለና ያ ነገር ሲቀር ኢኮኖሚክሊ ኢትዮጵያ ላይ የሚደርሰው ነው። ሌላው ሶስተኛው ደግሞ የአፍሪካን ዩኒየን ቻርተር አለ፣ የዩናይትድ ኔሽን ቻርተር አለ። ኤርትራ ኢዝ ሶቨርን ስቴት። ሶቨርን ስቴትን ኖማተዋት ኤርትራ ከውጭ ዓለም ጋር ያላት ዲፕሎማሲ ኖማተዋት የኢትዮጵያ መንግስት ሶቨርን የሆነችዋን ስቴት ሄዶ እንትን ማድረግ አይችልም። ይሄ ሁላ አሁን ባለው ፖለቲካ አንድ ሐቁን እያወራ ነው። አሁን ዩኤን የአውሮፓ ህብረት ምናምን አይደለም ያድነ። አሁን ባለው ዓለም ወርልድ ዊ አር ኢን ባለንበት ዓለም ላይ ጉልበት ነው የሚያድነ። ያ ወደሱም ወደ ጉልበቱ ጋር እንመጣለን እኮ እኔ አሁን ያሉት ሎጂኮች ነው ፖይንት የማደርገው ያለሁት እንጂ መጨረሻ ላይ ጦርነቱ ውስጥ ከገባን በኋላ ደግሞ የጦርነቱን ደግሞ አውትካም እነግርሃለሁ። ግን ከዛ አሁን ባለው ሁኔታ የኢትዮጵያ መንግስት ሊቋቋም የሚችል ጉልበት አለኝ ብለህ ታስባለህ? የኢትዮጵያ መንግስት የኤርትራን ጦር መቋቋም የሚችልበት ፖዚሽን ላይ አይደለም ያለው። በግማሽ ያህል መቋቋም አይችልም። የኢትዮጵያ መንግስት የኢትዮጵያ ወታደር የኤርትራ ወታደርን በግማሽ ሊቋቋም የሚያስችልበት ፖዚሽን ላይ አይደለም ያለው። ያም ያልሆነበት ምክንያት ራሱን የቻለ የሆነ ምክንያት ያለው የኤርትራ ጦር ያለፈው 70 ዓመት ጀነሬሽን ቱ ጀነሬሽን ሲዋረድ የመጣ በጣም ፍጹም የሰለጠነ ኃይል ነው ያለው በኤርትራ በኩል። በኢትዮጵያ በኩል በየጊዜው በየስርዓቱ ሲፈራረሱ የነበሩ ኢቭን በኮሎኔሎች እና በጀነራሎች በኩል ራሱ ብቃት ያላቸው ጀነራሎች የላቸውም፣ ብቃት ያላቸውም ኮሎኔሎች ጦርነትንም መምራት አይችሉም። ይሄ ደግሞ ብዙ ጊዜ እንደሚባለው የዚህ የድሮን ኤርትራ የቴክኖሎጂ ጉዳይ ምናምን። እሺ ደቂቃ ስላለቀ ዞሮ ሲመጣ ታወራለህ። አሁን ወደ ግልጹ መጣ፣ ወደ መደባበቁ ምናምን ሳይሆን አሁን ወደ ፓወር ፖለቲክስ መጣን ማለት ነው። ዌልካም ቱ ፓወር ፖለቲክስ። እኔ መስማት የምፈልገው ይሄ ዲፕሎማሲ ቀለበት አስሬለት አንድ አልጋ ላይ ተኝተን ምናምን ትናንትና አብልቼው ቁልቋል ጋብዤው ምናምን እሱ አይደለም። አሁን እያየን ያለነው ቅድም ሳስደምጣቸው የነበረው እሱ አይደለም። የሻዕቢያ መንግስት የኢትዮጵያን መንግስት ሊቋቋም የሚችልበት ቁመና ላይ ነው ያለው ወይስ አይደለም? ማይኮ እንደሚለው የኢትዮጵያ ሚሊተሪ የሻዕቢያን ሚሊተሪ ሊቋቋም ይችላል በግማሽ አቅሙ ያለ ነው። በዚህ አውድ ነው ማውራት ያለብን። ሪያሊቲው ይሄ ነው። ሪያሊዝም የሚነግርህ ይሄን ነው። ፓወር ፖለቲክስ ደካማ የሆነ ከሁለቱ አድቫንቴጅ ይወሰድበታል። ደካማ ያልሆነ ያሸንፋል። ዓለም ባንክ አያድንህም፣ IMF አያድንህም፣ ዩናይትድ ኔሽን አያድንህም፣ የጸጥታው ምክር ቤት አያድንህም። የሚያድንህ ጉልበት ነው። ዌልካም ቱ ግሬት ፓወር ፖለቲክስ። በዚህ አውድ ነው የምናውለው። ስለዚህ ማይኮ ሲናገር ሰምታችኋል። በኢትዮጵያ በኩል ያላችሁ የኢትዮጵያውያን የኤርትራን ሚሊተሪ ሊገዳደር ወይም ደግሞ ሊያሸንፍ የሚችል ቁመና ላይ ነው ያላችሁት ወይስ የምትሸነፉበት ቁመና ላይ ነው ያላችሁት? የምታሸንፋቸው ከሆነ በዚህ እናሸንፋችኋለን። በዚህ ቁመናችን እንትን ነው። የህዝብ ተነሳሽነታችን በዚህ ነው። በፖፑሌሽን ዋይዝ ሬሾ እንኳን ይውጣ ቢባል 6:1 ነን። ድሮን አለን። ረጅም ርቀት የሚምዘገዘጉ ሚሳይሎች አሉን። ኒውክለር አለን ማለት ትችላለን። ተጣጣፊ አየር ወለዶች አሉን። ቀይ ቦኔት፣ ሰማያዊ ቦኔት ምናምን ብለህ በዚህ ዙሪያ ላይ ማውራት ትችላለህ። ሶዛት ሁለቱንም ግራ ቀኙን ሰምተን ማን ሊያሸንፍ ይችላል የሚለውን ልንነጋገር እንችላለን። አሁን ዓለም ያለበት ይሄ ነው። በራሽያ እና በዩክሬን መካከል ማን ያሸንፋል? ዲፕሎማሲ አይደለም ያሸንፈው፣ ጉልበት ነው። በኢራን እና በእስራኤል መካከል ማን ያሸንፋል? ዲፕሎማሲ አይደለም ያሸንፈው፣ ጉልበት። ያ እኔ ማይኮ አይደለም እኮ እኔ ነበር አንተ። እሺ የማይኮ መልስ አልመለስኩም። ቅድም ጥያቄ እሺ ማይኮ እኔ ምን እንደሆነ ግን አናውቅም። በታሪክም ኢትዮጵያ እና ኤርትራ እንደሆነን አናውቅም አለ ታሪኩ። ወይም አላነበበም ወንድሜ ማይኮ። ክርስቲያን ኮንክ መጽሐፍ ቅዱስ ድምፅ ጥራት አለው። ሃይማኖት በሃይማኖትም ብትሄድ ማለት ነው ኢትዮጵያ ትልቅ አገር መሆኑ ኤርትራ የኢትዮጵያ አንድ ሆኑ ማለት ሀበሻ የተባለ ትልቅ መሆኑ በእስልምናም በክርስትናም አለ። አንተ ግን ታሪክ አታውቅም መስለኝ።
እስላሞች ብትወስድ ሀበሻ የተባለ ሀገር ትልቅ የተቀደሰ ሀገር መሆኑ ያስቀምጣል። ክርስትናም እንደዛ ማለት ነው። አንተ ግን አንድ የሆነን አናውቅም ስትለኝ ወይም ታሪክ አታውቅም የ30 ወይም 40 ኦፒዲዮ ድምፅህ ጥራት የለውም። ንፋስ ወንድሜ ንፋስ ያለው ወደ ውጭ ነው ያለው። ውጭ ካለ አንዴ ቤት ግባ። ውጭ አይደለም ውስጥ ነኝ ወንድማችን ማይክ እኮ ይሰማል አይደለ? አሁን ይሰማል። ኢትዮጵያና ኤርትራ አንድ ሆነን አናውቅም አለ እኮ። እንዴት ይሄ ሀሳብ ከየት መጣ? አሁን ኢትዮጵያ ትንሽ ናት፣ ኢትዮጵያ ታሪክ የላትም፣ የጋራ ታሪክ የላትም እኛዎቹ ምሎ ሀሳብ ውስጥ ያመጣ ነው እንጂ ኢትዮጵያ በክርስትናም በእስልምናም የፈለግ እስላም አሁን መሐመድ እዚህ አለ። ሀዲሶች ብታይ ሀበሻ የተባለ የተቀደሰች ሀገር መሆኑ ሃይማኖት ውስጥ ጠልቀህ ብዙ አትግባ። የሃይማኖቱን ጉዳይ ለሃይማኖተኞች ስለምንተው አይ ታሪክ የለንም ስላለኝ እኮ ነው መልሱ ለመመለስ ነው እንጂ ስለ ሃይማኖት ማንሳት ፈልጌ አይደለም። ሃይማኖትም አንድ መሆኑ አገሪቷ የቆየ መሆኑ እኮ ነው መግለጽ እየፈለኩት፣ ሌላ ነገር እኮ አይደለም። አገሪቷ ኢትዮጵያ አንድ ታሪክ የለንም አለ። እኛ እኮ የኤርትራን ህዝብ እኮ ህዝባችን ነው ተጎዳ። 27 ዓመት እስር ቤት ነበራችሁ፣ ከእስር ቤት ውጡና ወደ ዓለም እንቀላቀል እኮ ነው እየተባላችሁ ያለ። አሁንም እኮ እስር ቤት እኮ ነው። አብይ እኮ ነው የቁፍር ወጣው። አሁንም በቃ አልወጣም፣ እንደዛ ተቀመጠ። እነሱ እስር ቤት ሆኑ፣ ገሃነም ሆኑ፣ ገነት ሆኑ፣ ሉዓላዊ ሀገር ናቸው። አንተ ኢትዮጵያዊ ሀገር ናቸው። የእነሱ ሀገር እኮ አልካድኩም እኮ። አሁን ከኤርትራ በላይ ኤርትራ ህዝብ ከኤርትራ በላይ አሁን ለምሳሌ ወደውና ፈቅደው ከፈለጉ ገሃነም ውስጥ መኖር ከፈለጉ ገነት ውስጥ መኖር የነሱ ነው ምርጫቸው አይደል? አንተ ለምሳሌ እየኖርክ ያለው ወደና ፈቅደ የመረጥከው ፕሬዚዳንት አለ ወይ ጠቅላይ ሚኒስትር አለ። ስለነሱ አውቅላቸዋለሁ ማለት ራሱ ይሄ የሀገርን ሉዓላዊነት መጣስ አይደለም? ስለነሱ እኮ አይደለም እኔ ስለነሱ እነሱ እኮ ኢትዮጵያ ውስጥ እኮ ነው ያለው አሁን በብዛት። አሁኑ ማይኮ ወታደሩ ምናምን ከሆነ ኤርትራ ውስጥ ይኖራል እንጂ ማለት ነው እንዳለ የተሰደው ኢትዮጵያ ውስጥ ነው የሚኖሩት፣ የሚሰሩት፣ ኢንቨስትም እንደዚህ ነው የሚያደርጉት። ጥያቄ አንተ ምን ይመለከታል? እስር ቤት ሆኑ ነፃ ሆኑ፣ አንተ ምን ቤት ነህ ነው ለኤርትራውያን የምታስብ? ወንድማችን ስለሆኑ ነው። አሁን እኮ እኛ እያለን ያለው እኮ የኤርትራ ህዝብ ተጎዳ 30 ዓመት ታሪክ የለንም እያለ ያለው ወንድሜ በ30 ዓመት ውስጥ የተሰራበት ከዓለም ነው ያወጡት ቲፔሌፎች ማለት ነው። ኢትዮጵያ ውስጥ ያለው እኛ ጋር እንዳይኖር አደረጉ፣ ዓለም ጋር እንዳይኖር ማዕቀብ ነው የተቀመጠበት። እኛ እኮ ነፃ አውጥተን አሁን በኋላም ወደ ጀሃነም አትግቡ እኮ ነው እየተባለው ያለው እንጂ እኮ በጦርነት መጠን እናንተ እንዘርፍ አለና ተብለን አናውቅም። እንደዛ ያለ ሀሳቡም የለንም እኔ በራሴ ማለት ነው። ግን ያ መንገድ በዛ ኢትዮጵያ የማይጠቀም ከሆነ ለማንም አይጠቅም። ስለዚህ እነሱ ኢትዮጵያ ያ መንገድ ከተጠቀመች እነሱ ተጠቃሚ ነው፣ ተጎጂ አይደለም። ከተቀመጠ ግን እነሱ ስደተኛ ነው ማለት ከአሁኑ በላይ ማለት ነው። ስለዚህ ከእስር ቤት እናውጣ ነው እነኚህ ሰዎች። አብያውን የተጀመረ ፕሮሰስ መንገድ ላይ ቆመ። ኢሳያስ የተባለ እኮ ሙሉ ዓለም እኮ ነው የተፈረደበት። ለምን ሰውዬ ወደ ኋላ ቀሪ ስለሆነ ዓለም ጋር መሄድ ስለማይችል የተፈረደበት ሰው ነው። እኛ ያ ሰው ነው ከእስር ቤት አውጥተን ህዝቡም ከእስር ቤት አውጥተን ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀለ ተባለ። ተቀላቀሉ፣ በሰላም እየኖሩ ነው አሁን ኢትዮጵያ ውስጥ ማለት ነው። ባለሀብት አሁን ኢትዮጵያ ውስጥ ናቸው እነሱ እንደፈለገ ይስራ። ኑ እኛ ጋር የሸኪሶ ወርቅና ስራ እኮ እየተባለ ያለው እኮ ማይኮ ማለት ነው። አንፈልግም እያለ እኮ ነው ጭፍና ሆኖ እና ኢትዮጵያ ቴሌኮም ውስጥ ግባና ሼር ውሰድ እኮ ነው እየተባልክ ያለው ወንድሜ። ሌላ ነገር እኮ አይደለም እየተባለ ያንተ እኮ 30 ዓመት ዝም ብሎ ተቀምጠ እኮ ምንም አይጠቅምም እኮ። ይሄ ጥሪ ሲደረግል ጦርነት ፈላጊ ነው ብላ የሆነ ግብጽ ጋር ምናምን አድርጌ ኢትዮጵያ እንደዚህ የኢትዮጵያ ህዝብ የኤርትራ ህዝብ ህዝቤ ነው ወንድማችን እንዳላ ታሪክ የለንም የጋራ አንድን የሚያደርግን ነገር የለም እንደሚለው አይደለም። እኛ ጦርነት እንፈልጋለን መንግስት ሲለ ሰምተን አናውቅም። እኛ ሶማሌ ሄደን ከሶማሌ ጋር ጥሩ ነገር ስንፈጠር የሚናደዱ ለምንድን እንደሚቃወሙት እነሱ ነው ግራ ይገባል። እኛ እነሱ ሀገር ከሆነ እኛ ከሶማሌ ጋር ከጅቡቲ ጋር ከጎረቤታችን ያለን አገራት ጋር እኛ ጥሩ ነገር ከሰማ የሚናደዱት እነሱ ነው። ለምን አልተጠቀማችሁ እያሉ እኛ ስንመጣ የሚቃወሙት ማለት ነው። ይሄ እኮ ነው እና ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀሉ። ኢትዮጵያ የእናንተ ሀገር ነው፣ ኤርትራም የኢትዮጵያ አካል ነበረች። ግን በስህተት እንደዛ ሆነ። አሁን በኋላ እኛ አንድ ሆነን አብረን መቀጠል ይቻላል ነው እየተባለ ያለው። ይሄ ግን ደስ ብለ መቀበል ያለብን ነው። እነኚህ ግን ወደ ኋላ ቀሪዎች በድሮ ጭንቅላት የሚያሰቡት
ከዓለም ያወጡት ወደ ዓለም እየቀላቀልና አሁን በኋላ ማለት ነው ወደ ጀሃነም እየገቡ ነው። ይግቡና እኛን በእግራችን ሄደን የነበረ አሰብ የኛ ነው የኢትዮጵያ ህዝብ መሆኑ ዓለም ሁሉ ታውቃለች። ወንድማችን ግን ታሪክ ማያውቅም ህግም ማያውቁም እኮ እነኚህ ሰዎች። ህግ ቢያውቁ እኮ ችግር የለም እኮ ያ ዓለም ህግ ምን ይላል፣ በህግ እንዴት ተጠቃሚ መሆን ይችላል፣ እኛስ ምንድነው ብለው ህግ አያነብቡም እኮ ምንም ስለማያውቁ ማለት ነው። እና ይሄ እንደዛ ነው። ይሄ እንደዛ ቢያስተካክል ወንድማችን ጥሩ ብዬ ነው። የሆነ ወንድሜ ቅድም አንስቶ ነበር የአሁኑ መንግስት ብቁ አይደለም ምናምን አለ። ይሄ ኢትዮጵያ መንግስት ብቁ አይደለም ምለው ወንድማችን ብቁ የሆነ ሰው አሁን አስተማሪ የሆነ ተማሪ ጎበዝ ተማሪ የተባለ ውጤታማ የሚሆነው በእሱ የተማረበት መንገድ ነው። ኢትዮጵያ መንግስት አሁን ውጤታማ መሆኑ ጎበዝ መሆኑ ዓለም ሁሉ ነው እየመሰከረለት። አሁን ይሄ የኤርትራ መንግስት ጎበዝ ብሎ ነው የሚያምነው ሲያወራ ማለት ነው። ኢትዮጵያ መንግስት ግን ዓለም ላይ እውቅና ያለው የተሸለመው ያልተሸለመ የለም አሁን የኢትዮጵያ መንግስት ማለት ነው። ይሄ ግን የአሁኑ ወንድማችን 27 ዓመት ኦሮሞ ሀገር መስተዳደር አይችሉም ብሎ ብላክቦርድ ላይ ቲፐሌፎቹ ሲያስተምሩ የነበሩ ሐሳብ ይዞ አሁንም እዛ ነው አለ። ትንሽ ነቃ ብትል ከዛ ብትወጣ ትንሽ አይችሉም እከሌ አይችሉም ይሄ ዘር አይችሉም እንደዛ የሚለው እኮ ዶንቆ እኔ ምን ብዬ እዚህ ላይ ስድቡም ስለማይፈቅድብኝ አይፈቅድልኝ ማለት ነው። እኔ እከሌ አይችሉም ያ እከሌ ዘር እንደዚህ ነው ይሄ እኮ ወደ ኋላ ቀርነት አሁን በአሁኑ ዘመን በዚህ ዘመን አንተ እነ እከሌ አይችሉም እነ ያ ዘር አይችሉም ማለት እኮ ትንሽ ይከብዳል እኮ ትንሽ እንደ ሰው ራሱ ብታስብ ማለት ነው። እንዳውም ሄዶ እኮ ኢትዮጵያ መከላከያ አሁን የለም ኃይል የለም ምናምን ሲሉ እኮ ነው የነበሩት። የኤርትራ መከላከያ ጎበዝ አድርጎ መጨረሻ ላይ ያለው እኮ የመከላከያ የኤርትራ ወታደር እኮ ነው በዓለም ራሱ ማለት ነው። ኢትዮጵያ እኮ 5ኛ ነው እኔ የምናውቀው። ይሄ ዓለሙ ላይ የመሰከረለት የሚካዱት ወንድማችን ወደ ሀገሬ ብትመለስ ወደ ሀገሬ ኢትዮጵያ ድሮ እናንተ የምትላችሁ እናንተ ብቻ ስታስተዳደሩ እኮ አይደለም። ኢትዮጵያ ማለት ሁሉም ብሔር 80 ምናምን ብሔር አላት አይደል? እሱ ሁላ ብሔራችን ነው ወንድማችን ነው ብለህ ስታስብ ነው እንጂ አንተ ብቻ የምታስተዳደረው ኢትዮጵያ አሁን በኋላ አትኖርም። እኔም አንተም አብረን የምናስተዳደረው ኢትዮጵያ ልኖር ትችላለች። እና እንደዛ ከዛ ነገር ብትወጣችሁ ጥሩ ነው ማለት ፈልጋለሁ። እዚህ ላይ ብናቆም ጥሩ